እንዲሁም ለመላው ኢትዮጵያ ሕዝብ መልእክት አለኝ። መልእክቴ ምንድነው? የትግራይ ሕዝብ ሁልጊዜም ጦርነት ፈላጊ አይደለም። በየዓመቱ በየጊዜው ጨቋኝ ስርዓቶችን ሲመጣ እምብየው አትረግጠኝም እንደማንኛውም ሕዝብ እመራለሁ የሚል ትሁትና ፈራ እግዚአብሔር የሆነ ሕዝብ ነው። ነገር ግን በስርዓቱ ያኔ ኤርዶጋን አያድንህም አልሸባብ አያድንህም ሲሉ የነበሩ ሰዎች ዛሬ ለሆዳቸው ሲሉ የወንድሞቻችን ነገር አስቆርጠው ዋናው ጨፍጫፊና ለዚህ ሁላ ኢሊት እልቂት ሁላ ያደረገው ስርዓቱ ጋር ሄደው የትግራይ ህዝብ ውክልና በሌለው ያልወከላቸውን አዲስ አበባ ላይ ቁጭ ብለው የትግራይ ህዝብ ሰላማዊ ሰልፍ ጠርቷል ይላሉ። የጠራ የትግራይ ህዝብ ሰላማዊ ሰልፍ አይደለም። የትግራይ ውስጥ እኛ በተወለድንበት ባደግንበት አዲስ አበባ ከተማ ስርዓቱ አንድ ቀን ሰላማዊ ሰልፍ ፈቅዶ አያውቅም። አሁን ለምን ፈቀደ? የደከመችን ትግራይ የቀጨጨችን ትግራይ ለማየት ነው። ማንም ትግራይ ጦርነት አይፈልግም። በተለይ ወጣት ሆኖ ጦርነት የሚመኝ ካለ በጣም ሞኝና እሱ በቤተሰቦቹ በደል ያልደረሰበት ነው። እያንዳንዳችን አክስቱን አጎቱን ያልቀበረ የለም። ይህንን የምታደርጉ ሰዎች አይዊሽ ከትግራይ አኩርፎ የሄዱ ሰዎች ጋር ሆናችሁ እንጂ ትናንትና በትግራይ ጦርነት ሰዓት ላይ እናውቃችኋለን። አባቶቻችን በከፈሉት መስዋዕት ላይ እነሱ መስፍን ሲሞቱ ቢራ እየደፋችሁ ስትረጩ ስትጨፍሩ የነበራችሁ ሰዎች ናቸው። ስለዚህ ዛሬ ምንም ማደናበር ሰላማዊ ሰልፍ ወጣችሁ ያልወጣችሁ የምትቀይሩት ነገር የለም። ሁሉም እንደናንተ ሚዲያ መናገር ስለማይፈልግ ነው እንጂ ማን እንደጨፈጨፈው ማን እንዳስጨፈጨፈው ያውቃል። ከኢትዮጵያ ሕዝብ ጋር አጠማምዶ በአይነ ቁራኛ ያሳየው አብይ አህመድ አሊ የግብጾች ተላላኪ የአረቦች ተላላኪ አምባገነን መንግስት እያለ ማንም ትግራዋይ የሚቀበለው ሀቅ አይደለም። ከአብይ በላይ ወንጀለኛ የለም ምድር ላይ። ማንም ይጠየቅ። ትግራይ ውስጥ ያሉት የሚጠየቁ ችግር የለብኝም። እኔ ተቃውሞ እኔን የመሳሰሉ ወጣት በተለይ አዲስ አበባ ውስጥ ተወልዶ ያደገን ትግራዋይ አባ ሳሙኤል ያሰራችሁት ሚዛን ቴፒ ያሰራችሁት የጨፈጨፋችሁት ወንድሞቹን እህቶቹን 350 40 ምንጭ ላይ የረሸናችሁትን ሚዛን ቴፒ ከሱ አልፎ ቃሊቲ ቂሊንጦ ያሰራችሁትን ትግራዋይ ፍቱና ሰላማዊ ሰልፍ ውጡ። የደህንነት ኃላፊዎች ናችሁ ብላችሁ በየቂሊንጦ ሸዋሮ ቤቱ ያሰራችሁትን ትግራዋይ ፍቱና ከዛ ለሐቅ ቆማችሁ ሰላማዊ ሰልፍ ውጡ። ከዛ እኛ የምናክብራችሁ የእናንተን ሐሳብ እንግዛ። የተሰበሰባችሁት እንዳለ ጠርቅም የወር ጥርቅሞች ናቸው። አሁን ከበደ የመንገድ ትራንስፖርት ኃላፊ የነበር ከሆነ ሰላማዊ ሰልፍ ውጣ የምትለኝ እኔ ላፍቶ ላይ እኮ አንድ ትንሽ የግሮሰሪ የነበረች ሌባ እኮ ነህ አንተ። አላውቅም እኔ ከበደ ንፋስ ስልክ ላፍቶ ክፍለ ከተማ የምትኖር ሰው ነህ። ከዋሻው ሞት ይፈረድብህ። የመንገድ ትራንስፖርት በትግራይ ጦርነት ጊዜ የመንገድ ትራንስፖርት ኃላፊ ሆነ ስንት የትግራዋይን ወጥ ገንዘብ ስትበላ የነበርክ ሰው ነህ። እኔ ንጹዎች ብትመሩት ይሄንን ትግል ደስ ይለኛል። አይደላችሁም፣ ቆሻሾች ናችሁ። በሚሊዮን ወጣት አስጨርሳችሁ ጭራሽ ፍትህ የምትጠይቁት ትግራይ ላይ ገብተህ ፍትህ አስክን የምትሉት እህቴን ማርያም ዳንግላት ላይ የደፈራት ወንድሜ ማህበረ ዴጎ ላይ የረሸነ አክሱም ጽዮን ማርያም ላይ በጽላተ ሙሴ ከሻዕቢያ ጋር ሆነ የረሸነውን መከላከያ ይግባ ትላላችሁ። እናንተ ናችሁ ደግሞ ሰላማዊ ሰልፍ የምትጠይቁት። እናንተ ናችሁ ደግሞ ከሳሽ። በየትኛው ሞራላችሁ ማንንም የምታደናብሩት ነገር ይሄ ሰላማዊ ሰልፍ እኛን አይወክለንም። በተለይ የትግራይን ህዝብ አይወክሉ። የኢትዮጵያ ህዝብ ቴዲ አፍሮ በዘፈነበት ሰዓት ላይ ሰላማዊ ሰልፍ መውጣት ፈልጎ የታፈነ ህዝብ ነው አዲስ አበባ ውስጥ ያለ ህዝብ። እናንተ ደግሞ የስርዓቱ አገልጋይ ስለሆናችሁ ፈቀደላችሁ ሰላማዊ ሰልፍ። ለምን ለአዲስ አበባ ወጣት ቤቱ ሲፈናቀል ከቤቱ ሲባረር ለምን ሰላማዊ ሰልፍ አይፈቅድለትም? ማናቅም ይመስላችሁ ወይስ ትግረኛ ማንችል ማንሰማ ይመስላችኋል? ስለዚህ እናንተ የአብይ ሆዳደሮች፣ እናንተ ጫፍጫፊዎች፣ የስርዓቱ ባሪያዎች እኛ ከፈለግነው ሰው ጋር እንሰራለን። አታጠፉንም። የትግራይ ህዝብ አይጠፋም፣ ይኖራል። በደረቱን ነፍቶ ይኖራል። ጦርነት እንደሚጸየፍ እናንተ እሱ እንደሚፈልግ እናንተ እንደማትጸየፉ ከአዲስ አበባ በላይ ወጣት የሚታፈስበት ቦታ አለ። የሲዳማ እናት ትጠየቅ፣ የሀዲያ እናት ትጠየቅ፣ የወላይታ እናት ትጠየቅ። ሀቅ ለሀቅ ቆማችሁን የትግራይ ህዝብ ብትቃወሙ አይዊሽ በጣም ደስ ባለኝ። ስለዚህ አሁንም ይሄ ሰላማዊ ሰልፍ እኛ አንቀበለውም፣ መላው የትግራይ ህዝብም አይቀበለውም። ትግራይ ላይም ሰላማዊ ሰልፍ እንዲነሳ እናረጋለን። ሰላማዊ ሰልፍ የትግራይ ህዝብ ወጥቶ ይሄ የሱ ሰልፍ እንዳልሆነ እናሳውቀዋለን። ዛሬ ከዛም ከዚህም በአበል ሰብስባችሁ መስቀል አደባባይ ማታቁትም፣ መስቀል አደባባይ አታቁትም እኮ መስቀል አደባባይ ስትሄዱ ራሱ ሰው ጠይቃችሁ ምን ብላችሁ ጠቁማችሁ የምናውቀው ሰላማዊ ሰልፍ የምናውቃባት መስቀል አደባባይ ነው። የተራሸም የተገደል ነው በስርዓቱ ሚሊዮኖች የጠፉ ተጋሩ እንዳሉ ታውቃላችሁ። አዲስ አበባ ውስጥ ተወልደው ያደጉ እነሱ ከተማ ላይ መታችሁ ነው ዛሬ ሰላማዊ ሰልፍ የምትጠሩት ያላችሁ። በየቤቱ ወረቀት የምትበትኑት እየቀደዱት ነው። ወረቀቱን ደግሞ ማንም ይመጣ የለም። በገንዘብ የገዛችሁት የኢሊቱ ባሪያዎች ናችሁ። ማንም ኢትዮጵያም ይህንን ሰላማዊ ሰልፍ አይቀላቅልም።
ስለዚህ አሁንም ሰላም ፈላጊ ከሆናችሁ እውነት ለሰላም ተመኝታችሁ ከሆነ ሰላማዊ ሰልፍ የምትወጡ መጀመሪያ ስርዓቱ ላይ ውጡት። እረፍ የትግራይን ህዝብ ባጀት ስጠው፣ እረፍ የትግራይን ህዝብ በፓርላማ ላይ ውክልና ስጠው፣ እረፍ የትግራይ ህዝብ ኢትዮጵያን የመሰረተ ነው፣ መሪዎቹን አትስደቡበት በሉት። ፓርላማ ላይ ስለዚህ እኔ ያው መልእክቴ መናገር መፈልገው ለመላው የትግራይ ህዝብ በትግረኛ አስተላልፋለሁ። አታት ተገበርካ ህዝብ ትግራይ በፍላይ አዲስ አበባ ተነበር ትግራዋይ እዚ ሰላማዊ ሰልፍ አይናሃትካ መስዋዕትካ ከዳሙኡኻ ትማሊ ጦርነት ሸሽኻ በሰላም ኣብ አዲስ አበባ ከነብሬ ሰላም ደሊኻ መጽኻ እቶም ናያቢ ተጋሩ በሰላም ከተጠቂሞም በቋንቋ አምሲሎ ናአኻ ናባርነትና ናብ ጦርነት ናብ ጦላይ ባሪያ ክትከውን ኣብ ጦላይ ወታደር ክትከውን ይኻ ክምልሙሉ ዝገብሩ እዚ ናብርሃም በላይ አትክልቲ በብሰፈሮም ተመዲቦም በብቁሸቶም ተመዲቦም ትግራዋይ መልሚሎም ትግራዋይ እሳትራት ክገብሩ ወይም እሶም ደሞ ምሸት በብክለብ ውስኪ ሰትዩ ማለት ስለዚህ ተሐቅዝ እዩ ነቃ ህዝብ ትግራይ በፍላይ አዲስ አበባ ተነበር ትግራዋይ ኤቭሪ ሰሚት ተፈላለዩ ተጋሩ ዝነብሩሉ ቦታ ካቻማሊ ተቀምጧል። ዝካቻማሊ ስቴዲየም ዝኸይድና ተባህላይ ዝዘጋጁ አይኮናን ጦላይ ካትከይድ ጦላይ እቶም ናይ ስርዓቱ አጫፋሪ ብቻ ዘይግፈፉ እንጂ እስኻ ትግፈፍ ኢኻ። ስለዚህ ኣብ ገዛኻ ደቂስካ ሕልፋ ፊልምና ረአይኻ አንተ ከይትወጽ በዓሎም ይጉስጉሱ በዓሎም ጦርነት የምፁ በዓሎም መንእሰይ ያወድኦም ደሞ ተደሚርና ይብሉ። ስለዚህ አይምልከተከ አይናሃትካ ሰላማዊ ሰልፍ ከይትወጽ አማሃራይ ጦርነት ብዝገጠመሉ ጋምቤላ ብዝገጠመሉ አፋር ብዘخرፈሉ ኦሮሚያ ብከፍሉ ብዘخرፈሉ አዲስ አበባ ላይ ብዘላ ብርቅርቅና ናይቲ ሰራዊት ጋጋታ ሪኻ ድምብርጭኻ ከይትመጽ አይትሳተፍ ኣብ ሰልፍም አይትእቶ ገዛኻ አጽኻ ደቅስ ብፍላይ አዲስ አበባ ተወሊዱ ዘዓበ ትግራይ ይፈልጦም እሶም ዘምጹሉ ወረቀቱ ላይ ይቀድድ እዩ እሱ እዚ ፕሮግራም እና እዚ ሰላማዊ ሰልፍ ዝመርህዎ አስጠጪ ናይ ስርዓቱ ጫማ ጸራጊ ባሪያታት ናይ ህዝብ ትግራይ ጥያቄታት ዘይምልሱ ናይ ህዝብ ትግራይ አጀንዳ ዘይኮነ አይናሃና እዚ ሰላማዊ ሰልፍ አኔ ደጋግሜ ይቃወሙ አይወክለን አኔ ጾሪ ትግራይ ሸዓተ ወለደይ ትግራዋይ አቦይን አደም ተጋሩ አይሳተፍን እዚ ሰላማዊ ሰልፍ እምቢ ይልካ ገዛ ቀደቅ ክብር ሞገስ ንስዋዓት ነው።